ዛሬ በምታዩት ምስል ህይወታችሁን ትጠራጠራላችሁ። መንግስታት ከህዝብ ለመደበቅ ከፍተኛ ጥረት ያደረጉባቸው አስደንጋጭ እውነታዎች አሉ። በካሜራ የተያዙ 10 የኤሊየን ክስተቶች እነዚህ ናቸው። የመጀመሪያው ክስተት የሚወስደን በደቡብ አሜሪካዊቷ ሀገር ቺሊ ነው። የአሜሪካ መንግስት ስለ UAP ወይም አንአይደንቲፋይድ ኤሪያል ፌኖሚና ጥናት እያደረግኩ አይደለም ብሎ ለብዙ ዓመት ሲክድ በነበረበት ወቅት ቺሊ ግን ቀድማ ህዝባዊ መግለጫዎችን ትሰጥ ነበር። በ2014 ዓመተ ምህረት የቺሊ የባህር ኃይል መኮንኖች በሳንቲያጎ የባህር ዳርቻ ላይ በሄሊኮፕተር እየበረሩ ሳለ አንድ አስገራሚ ነገር በካሜራቸው ቀረጹ። ይህ ነገር ከበስተጀርባው ጭስ የሚተፋ ሮኬት የሚመስል ነገር ነበር። በ4500 ጫማ ከፍታ ላይ ሆነው ለ9 ደቂቃዎች ያህል ፍጹም ጥራት ያለው ቪዲዮ ቀረጹ። የሀገሪቱ ወታደራዊ ባለሙያዎች ይህንን ቪዲዮ ለ2 ዓመታት ያህል በጥልቅ ቢያጠኑትም በምድር ላይ ያለን የትኛውንም ቴክኖሎጂ ሊመስል እንዳልቻለ አምነዋል። የደቡብ አሜሪካ ሀገራት ለዚህ ጉዳይ ክፍት የሆኑበት ምክንያት ከባህላቸው ጋር የተያያዘ ስለሆነ ነው። በፔሩና ቦሊቪያ የሚገኙት የጥንት ፕሪ-ኢንካና ኢንካ ስልጣኔዎች ከሰማይ ስለወረዱ የብርሃን ፍጡራን በግልጽ በታሪካቸው መዝግበዋል። ይህንን ተከትሎ ሌላኛው ዓለምን ያስደነገጠው ለውጥ የመጣው ደግሞ ከእስያው ሀገር ጃፓን ነው። ለብዙ አስርተ ዓመታት የጃፓን መከላከያ ሚኒስቴር ከፍተኛ ባለስልጣናት ስለ ዩፎዎች መኖር የሚነሱ ወሬዎችን በሙሉ ውድቅ ሲያደርጉና ግዴለሽነታቸውን ሲያሳዩ ኖረዋል። ነገር ግን የጃፓን ወታደራዊ አብራሪዎች ሲጋር ሼፕድ ወይም ደግሞ የሲጋራ ቅርጽ ያላቸው ግዙፍ አካላት በሰማይ ላይ ሲበሩ በተደጋጋሚ ይመለከቱ ነበር። በአንድ ወቅት በአየር ኃይል ስልጠና ላይ የነበረ ተማሪ የሚበረውን ጄት መቆጣጠር አቅቶት አውሮፕላኑ መሽከርከር ሲጀምር በ1500 ሜትር ከፍታ ላይ ይህንን የሲጋራ ቅርጽ ያለው አካል ተመልክቷል። ይህ ሚስጥር ተደብቆ ከቆየ በኋላ በሴፕቴምበር 2020 የጃፓን መከላከያ ሚኒስቴር የሆነው ቶሮ ኮኖ ሙሉ በሙሉ አዲስ መመሪያ አስተላለፉ። የጃፓን ወታደሮች በሰማይ ላይ የሚያዩትን ማንኛውንም ያልታወቀ አካል በቪዲዮና በፎቶ እንዲቀርጹ በይፋ ታዘዙ። ይህ የሆነው እንግዲህ የአሜሪካው መከላከያ ሚኒስተር ማርክ ኤስፐር እና ታሮ ኮኖ በሚስጥር ከተወያዩ በኋላ ነው። ዛሬ ላይ ጃፓን የራሷ ስፔስ ኦፕሬሽን ስኳርዶን በማቋቋም በሰማይ ላይ የሚታዩትን UAPs ከአሜሪካ ጋር በጋራ እየመረመረች ትገኛለች። አሁን ደግሞ ወደ በረዷማዋና እጅግ ሚስጥራዊዋ ወደ ሆነችው ደቡባዊ ምድር አንታርክቲካ እንሄድ። በኦገስት 1946 የአሜሪካው ታዋቂ የባህር ኃይል መኮንን አድሚራል ሪቻርድ በርድ በታሪክ ትልቁን ጉዞ ማለትም ኦፕሬሽን ሃይ ጃምፕ የተባለውን ዘመቻ መራ። ይህ ዘመቻ 13 መርከቦችን፣ 23 አውሮፕላኖችንና ከ4700 በላይ ወታደሮችን የያዘ ነበር። ጉዞ ለ4 ወራት የታቀደ ቢሆንም በሁለተኛው ወር ላይ ግን ባልተጠበቀ ምክንያት ተቋረጠ። አድሚራል ሪቻርድ በርድ ከሞተ በኋላ ልጁ ባገኘው የሚስጥር ማስታወሻ ደብተር ላይ ወይም ዲያሪ ላይ እጅግ አስገራሚ ነገር ተጽፎ ተገኘ። ማስታወሻው እንደሚለው አድሚራሉ በደቡብ ዋልታ ላይ እየበረረ ሳለ በረዶ በሌለበት ለምለምና አረንጓዴ በሆነ ስፍራ ላይ ክሪስታል የሰራ የቀስተ ደመና ከተማ ይመለከታል። አውሮፕላኑ ከቁጥጥር ውጭ ሆኖ በራሪ ሳህኖች ወይም ፍላይንግ ዲስክስ መሬት ላይ እንዲያርፍ አደረጉት። እዚያም ዘማስተር ወይም መሪው ከተባለ ፍጡር ጋር ይገናኛሉ። ይህ ፍጡር የሰውን ልጅ በሂሮሺማና ናጋሳኪ ላይ የተጠቀመውን የኒውክሌር መሳሪያ በማውገዝ የሰው ልጅ ምድርን እንዳያጠፋ ከፍተኛ ስጋት እንዳለባቸው ገለጹለት። አድሚራሉ ወደ አሜሪካ ሲመለስ ይህንን ሚስጥር ለማንም እንዳይናገር በመንግስት ተከልክሎ በሚስጥር እንዲቀመጥ ተደረገ። ይህ ታሪክ ዛሬ ላይ በአሜሪካ የኒውክሌር ሚሳኤል ማከማቻዎች ላይ የዩፎዎች መምጣትና ሚሳኤሎቹን በኃይል የማሰናከል ክስተት ጋር ቀጥተኛ ግንኙነት አለው። ወደ አራተኛው ክስተት ስንሄድ በ1953 የሜን ኢን ብላክ ወይም የጥቁር ለባሾች ሚስጥር ይፋ ያደረገው የአልበርት ኬ ቤንደር ታሪክ ነው። አዘጋጁ አልበርት ቤንደር በአሜሪካ የመጀመሪያውን የዩፎ ምርምር ድርጅት እያቋቋመና ስፔስ ሪቪው የተባለ መጽሔት ያሳትም የነበረ ሰው ነው። ነገር ግን በአንድ ምሽት ወደ መኝታ ክፍሉ ሲገባ 3 ረዣዥም ጥቁር ኮትና ባርኔጣ የለበሱ አይኖቻቸው የሚበሩና የሰልፈር ሽታ ያላቸው ፍጡራን በግድግዳው ውስጥ አልፈው መጡ። እነዚህ
ፍጡራን ከቴሌፓቲ ወይም በአእምሮ ግንኙነት አማካኝነት ምርመራውን ካላቆመ አደገኛ እርምጃ እንደሚወስዱ አስጠነቀቁት። ፍጡራኑ ከዩኒቨርስ እጅግ ሩቅ ስፍራ እንደመጡና ስራቸውን እስኪያጠናቅቁ ድረስ በርካታ ሰዎችን ከምድር ላይ ለአሰሳ እንደሚወስዱ ነገሩት። አልበርት ከዚህ ክስተት በኋላ ከባድ ራስ ምታት ታሞ መጽሔቱን ለመዝጋት ተገደደ። እነዚህ ፍጡራን በምድር ላይ ያሉትን ልማዶች የማያውቁ ነገር ግን ሰዎችን በአእምሮ የመቆጣጠር ኃይል ያላቸውና እስከዛሬም ድረስ በዩፎ ተመራማሪዎች ዘንድ ትልቅ ፍርሃት የለቀቁ ናቸው። አምስተኛው ታሪክ በሬንደልሻም ፎሬስት ኢንግላንድ እንግሊዝ ውስጥ በዲሴምበር 26 1980 የተከሰተው ታዋቂው ክስተት ነው። የአሜሪካ አየር ኃይል ወታደር ጆን ብሮ በጫካው ውስጥ እንግዳ የሆኑ መብራቶችን በማየቱ ከባልደረባው ሰርጀንት ጄምስ ፔንስተን ጋር ወደ ስፍራው ያመራል። ወደ ቦታው ሲቃረቡ በሰውነታቸውና በፀጉራቸው ላይ የኤሌክትሪክ ኃይል ንዝረት ተሰማቸው። አካባቢውም ልክ በዝግታ እንቅስቃሴ ወይም ስሎ ሞሽን የሚንቀሳቀስ ይመስል ነበር። እዚያም ባለ 3 ማዕዘን ቅርጽ ያለው ጥቁርና እንግዳ የሆኑ የኮድ ምልክቶች የተጻፉበት መንኮራኩር ይመለከታሉ። ሰርጀንት ፔንስተን እጁን በጽሑፎቹ ላይ ሲያሳርፍ በጭንቅላት ውስጥ ቁጥሮችን መውረድ ጀመሩ። በማግስቱ ጠዋት በአእምሮ የመጡትን የባይናሪ ኮዶች ወይም የ0 እና 1 ቁጥሮች በደብተሩ ላይ ጻፋቸው። ከዓመታት በኋላ ይህ ኮድ በኮምፒውተር ሲተረጎም መልእክቱ እንዲህ ይላል: የሰው ልጅ አሰሳ ለፕላኔቷ እድገት ይቀጥላል። የአይንህን አይኖች መነሻ ዓመት 8100። ይህ መረጃ መንኮራኩሯ ከሌላ ፕላኔት ሳይሆን ከወደፊት ዘመን ወይም ከዓመተ ምህረት 8100 የመጣች የሰው ልጅ የጊዜ ተጓዥ መሆኗን ያሳያል። ሁለት ወታደሮች ከዚህ ክስተት በኋላ ለከፍተኛ የራዲዬሽን ህመም ተዳርገዋል። ስድስተኛው ሚስጥራዊ ስፍራ በቪየትናም የሚገኘው ሶን ዶን የተባለው ግዙፍ ዋሻ ነው። ይህ ዋሻ በ1991 በአንድ የአካባቢ ተወላጅ የተገኘ ሲሆን በ2009 በብሪታንያ ተመራማሪዎች ሙሉ በሙሉ ተጠንቷል። ይህ ዋሻ በምድር ላይ ካሉ ዋሻዎች ሁሉ በትልቅነቱ አንደኛ ሲሆን በውስጡ ባለ 40 ፎቅ ህንፃ የሚያስገነባ የራሱ ወንዝ፣ የራሱ የአየር ንብረትና የራሱ የጫካ ኢኮሲስተም ወይም ስነ ምህዳር የያዘ የውስጣዊ ምድር መግቢያ ነው። የአካባቢው ነዋሪዎችና በ1970ዎቹ የነበሩ የአሜሪካ ወታደሮች ከዚህ ዋሻ ውስጥ ቀጥ ብለው የሚቆሙ ሰው የሚመስሉ የእንሽላሊት አይነት ፍጡራን ወይም ሬፕቲሊያን ሂዩማኖይድ ቢንግስ ሲወጡ እንዳዩ በተደጋጋሚ ተናግረዋል። ይህ በታሪክ በፔሩ ኮስኮ ውስጥ ከሚገኙት በውስጣቸው የእባብ አማልክት ይኖርባቸዋል ተብለው መንግስት በሰንሰለት አስሮ ከቆለፋቸው ተነል ሲስተም ወይም የዋሻ መረቦች ጋር ይመሳሰላል። በጥንታዊው የዞሃር መጽሐፍ ላይም በምድር ውስጥ የሚኖሩ ግዙፍ ጥቁር አይን ያላቸውና በአፍንጫቸው ፋንታ 2 ቀዳዳ ብቻ ያላቸው ፍጡራን እንዳሉ ተጽፏል። ይህ ዛሬ ላይ ብዙ ሰዎች ግሬስ ብለው ከሚጠሯቸው የኤሊየን አይነቶች ጋር ፍጹም አንድ አይነት ነው። ወደ 7ኛው ክስተት የሚወስደን ደግሞ ማይክሮኔዥያ እና ናን ሜዳል ፍርስራሾች ነው። ይህ ስፍራ በፓሲፊክ ውቅያኖስ መሃል ላይ የሚገኝ ሲሆን ከ250 ሚሊዮን ቶን በላይ የሚመዝኑ የባዛልት ሎግስ ወይም ደግሞ የድንጋይ አምዶች በባህር ላይ ተደራርበው የተሰሩበት ስፍራ ነው። የሀገሬው ተወላጆች እነዚህ ግዙፍ ድንጋዮች ከሌላው የደሴቱ ክፍል በአየር ላይ እየበረሩ እንደመጡ በጥንታዊ ታሪካቸው ላይ ይናገራሉ። ድንጋዮቹ የተሰሩት ከሰማይ በወረዱ መንትያ ጠንቋዮች መሆኑን ያምናሉ። የሚገርመው ነገር ዛሬ ባለው ሳይንሳዊ ምርምር እያንዳንዱ የባዛልት ወይም የባልጩት ድንጋይ ከፍተኛ የሆነ ኤሌክትሮማግኔቲክ ኃይል ወይም ማግኔቲክ ፊልድ አለው። ኮምፓስ ይዘህ ብትጠጋው ኮምፓሱ ማበድና መሽከርከር ይጀምራል። ይህ ስፍራ የተፈጥሮ ኃይል ማዕከል ወይም ኢነርጂ ቮርቴክስ ሲሆን በጥንት ዘመን የነበሩ የውጭ ፍጡራን ይህንን መግነጢሳዊ ኃይል ወይም ማግኔቲክ ፊልድ በመጠቀም ድንጋዮቹን በአየር ላይ በማንሳፈፍና ከሌላው ዓለም ጋር የመገናኛ ፖርታል ወይም በር አድርገው ይጠቀሙበት እንደነበር ተረጋግጧል።
ስምንተኛውና እጅግ አስገራሚው ማስረጃ ደግሞ በ1991 በሩሲያ ዩራል ማውንቴንስ የወርቅ ክምችት ሲፈለግ የተገኘው የናኖ ቴክኖሎጂ ስብርባሪ ነው። በ30 ጫማ ጥልቀት ውስጥ የተገኙት እነዚህ ጥቃቅን ነገሮች የብረት ጥቅሎችና ስፕሪንጎች ሲሆኑ መጠናቸው የ1 ኢንች 1/10ኛ ብቻ ነው። በኤሌክትሮን ማይክሮስኮፕ ሲታዩ ፍጹም በማሽን የተሰሩና የተራቀቁ የናኖ ፓርቲክሎች ናቸው። የተሰሩበት ንጥረ ነገር ደግሞ ተንግስተንና ሞሊቤንደም ከተባሉ የማቅለጫ ሙቀታቸው ከ5000 እስከ 6000 ዲግሪ ፋራናይት ከሚደርሱ እጅግ ጠንካራ ብረቶች ነው። ይህ ንጥረ ነገር በአሜሪካው የሮዝዌል ዩኤፍኦ ክራሽ ስብርባሪ ላይ ከተገኘው ንጥረ ነገር ጋር አንድ አይነት ነው። የተገኙበት የመሬት ውስጥ ጥልቀት ደግሞ እድሜያቸው ከ50,000 ዓመት በላይ መሆኑን ያረጋግጣል። ዘጠነኛው ክስተት በዋሽንግተን በሚገኘው የዩኤፍኦዎች መናኸሪያ ስፍራ ነው። ባለፉት 33 ዓመታት የናሳ፣ የቦይንግ፣ የሎኪድ ስታንክ ወርክስ ሳይንቲስቶች በዚህ ስፍራ ላይ ምርምር ሲያደርጉ ቆይተዋል። እዚህ ቦታ ላይ ምርምር ለማድረግ የሚጠቀሙት ቴሌስኮፕ ብቻ አይደለም። ሪሞት ቪዊንግ የተባለውን በአእምሮ አማካኝነት ሩቅ ቦታዎችን የማየት ሳይንሳዊ ዘዴን ነው። የቀድሞው የብሪታንያዊ የስለላ መኮንን ኒክ ፖፕ በዚህ ስፍራ ላይ በነበረበት ምሽት 2 ሴት ባለሙያዎች በተቆለፈና መስኮት በሌለው ክፍል ውስጥ ሆነው በአእምሯቸው የሚመጣውን ነገር እንዲስሉ ተደረገ። በዚያው ቅጽበት በውጭው ሰማይ ላይ የኢንተርናሽናል ስፔስ ስቴሽን ወይም ISS በሰማይ ላይ ሲያልፍ በክፍሉ ውስጥ የነበሩትን ሴቶች በአእምሯቸው ያዩትን የሬክታንግል ቅርጽ ያለው ነገር በተመሳሳይ ሁኔታ ሳሉት። ወዲያውኑ በሰማይ ላይ ምንም አይነት የሳተላይት መረጃ የሌለውና በከፍተኛ ፍጥነት የሚበር መጥቶ እንደጠፋ ይናገራሉ። ይህ የሚያሳየው የውጭ ፍጡራን ከአካላዊ እይታችን ውጭ በአእምሮ ሞገድ ወይም ዳይሜንሽን ወይም ልኬት ውስጥ መገናኘት እንደሚችሉ ነው። አስረኛውና የመጨረሻው ክስተት ደግሞ በካናዳ ዊስል አይስ ኬቭ ውስጥ የተገኘው ማስረጃ ነው። የናሳ ሳይንቲስት ዶክተር ሪቻርድ ሆቨር እና ተመራማሪዎቹ በዚህ በረዷማ ዋሻ ውስጥ ከብዙ ሺህ ዓመታት በፊት በረዶ ውስጥ የተቀበሩት ጥቃቅን ሕይወት ያላቸውን ፍጡራንን ወይም ማይክሮኦርጋኒዝምስ ኮር ሳምፕል ወስደው መርምረዋል። ይህ በረዶ ፍጹም ንጹህና ከምድር ብክለት ውጭ የሆነ ነው። ሳይንቲስቱ እንዳረጋገጡት እነዚህ ማይክሮቦች በከፍተኛ ቅዝቃዜ ውስጥ በህይወት መቆየት የሚችሉና በየግማሽ ክፍለ ዘመን አንድ ጊዜ ብቻ የሚራቡ ናቸው። ይህ ግኝት ፓንሰርሚያ የተባለውን ሳይንሳዊ ቲዎሪ ያረጋግጣል። ማለትም በምድር ላይ ያለው ህይወት በሙሉ በጥንት ዘመን ከኮሜትና ከኮስሞስ በወረዱ የኤሊየን ማይክሮቦች አማካኝነት የተዘራ መሆኑን ያሳያል። እስከ ዛሬዋ ቀን ድረስ ባለው መረጃ የአሜሪካው ፔንታጎንና የናሳ ሳይንቲስቶች የዩኤፕስ ጉዳይ ብሔራዊ ስጋት መሆኑን አምነው በይፋ ምርምር እያደረጉበት ይገኛል። እነዚህ 10 ክስተቶች የሚያሳዩት የውጭ ፍጡራን መምጣት አዲስ አለመሆኑንና ከጥንት ጀምሮ እስከ ዛሬዋ ሰከንድ ድረስ ከኛ ጋር መኖራቸውን ነው። ቪዲዮን ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። ቻው።